በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የሉ እግዚአብሔር ልጆች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ወዳጆች ወንድሞቼ እህቶቼ እንደምን ቆያችሁልኝ? አሜን። የአምላካችን ስሙ የተመሰገነና ከፍ ከፍ ያለ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ለስሙ ይሁንና በመስቀል ላይ የተናገረው አምስተኛው ቃል ተጠማሁ የሚል ነው። ይህም ቃል በቃል በዮሐንስ ወንጌል ነው ቃል በቃል ተጽፎ የምናገኘው። ዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ ይላል። እንግዲህ በደንብ አስተውሉ። የመጽሐፉ ቃል እንዲፈጸም ጌታ ምን አለ? ተጠማሁ አለ ይላል። የትኛው የመጽሐፍ ቃል ሊፈጸም ዘንድ ብለን መመርመር ያስፈልጋል አይደል? ጌታችን መድኃኒታችን ኢየሱስ ክርስቶስ በሐዲስ ኪዳን መቼም ሲያስተምር በመዋዕለ ስብከቱ ሲያስተምር የሚጠቅሳቸው መጽሐፎች የአዲስ ኪዳን መጽሐፎች አይደሉም። ምክንያቱም አልተጻፉምና ጌታችን ካረገ ከ8 ዓመት በኋላ ነው የማቴዎስ ወንጌል እንኳን የተጻፈውና በአዲስ ኪዳን መጀመሪያ ላይ የምናገኘው መጽሐፍ ማለት ነው። ከዛ በፊት የአዲስ ኪዳን መጽሐፍት የሉም። ስለዚህ የጌታ የብሉይ ኪዳን መጽሐፍትን ነበር የሚጠቅሰውና ስለሱ ደግሞ የተጻፈው ትንቢት ከዚህ በፊት እንዳልካችሁ መዝሙረ ዳዊት መዝሙር 21 በቅንፍ መዝሙር 22 ቁጥር 15 ላይ አለ። ይሄ መዝሙር 21 ስለ ጌታችን ሙሉ የተናገረበት ነው። ስለ ሕማሙ፣ ስለ መከራው፣ ስለ ስቃዩ በመስቀል ላይ ሆኖ ስለሚናገራቸው ቃላት ጭምር ነቢየ እግዚአብሔር ቅዱስ ዳዊት መዝሙረኛ የተናገረበት ክፍል ነው። በዚሁ ክፍል ላይ ቁጥር 15 ላይ ኃይሌ እንደ ገል ደረቀ፣ በጉሮሮዬም ምላሴ ተጣጋ፣ ወደ ሞትም አሸዋ አወረድከኝ ይላል። ስለዚህ ይሄ በጉሮሮዬ ምላሴ ተጣጋ ያው ጥሙን የሚያሳይ ነው። በተጨማሪ መዝሙር 69 በቅንፍ መዝሙር 7 ቁጥር 21 ላይም አለ ለመብሌ ሐሞት ሰጡኝ ለጥማቴም ሆምጣጣ አጠጡኝ ይላል። ጌታ ይሄን ከተናገረ በኋላ አይሁድ ቀጥታ የወሰዱት እርምጃ ይሄ ስለሆነ ሁለቱም አይሁድ ያደረጉትም ጌታም የተናገረው ቃል በመዝሙረኛው ዳዊት መዝሙር 21 ላይ መዝሙር 69 ላይ በ81 መጽሐፍ ቅዱስ ማለት ነው ሁለቱም ላይ ተዘግቦ ወይም ተመዝግቦ ነው የምናገኘው እና ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠማሁ አለ። ምክንያቱም ብዙ ደም ፈሶታል፣ በጣም ደክሟል። ላብ ብቻ አይደለም። ለምሳሌ ምናልባት አሁን ሕማማት ውስጥ ታዩታላችሁ ረጅም ሰዓት ስለምትሰግዱ እና ያው ከሕማማቱ ውጪም ብዙ ጊዜ የሚሰግድ ሰው ሊረዳው ይችላል። በጣም ላብ ይወጣል ስትሰግዱና ውሃ ይጠማችኋል። ያ ማለት በጣም ብዙ ጊዜ ይሄን ነገር ልምድ አድርጋችሁ ሁሌ እንደዛ እያደረጋችሁ ስትሄዱ ራሳችሁ ላይ ማስተዋል ትችላላችሁ። ኖርማል ቀን ላይ ውሃ ስትጠጡ እንደውም ቶሎ ሽንት የመምጣት ምናምን ነገር አለ። ግን በጣም ላብ አልቧችሁ ከሰውነታችሁ በጣም ፈሳሽ ወጥቶ እንደዛ ሲሆን ደግሞ እንደውም ያን ያህል ሰውነታችሁ ወዲያው ነው ውሃውን እንትን የሚለውና በጣም ላብ ፈሳሽ ሲወጣ የሰውነታችን ውሃ ፍላጎት የፈሳሽ ፍላጎት ይጨምራል። ጌታችን ላብ ብቻ አይደለም የወጣው፣ ከላብ አልፎ ጌታ ደሙ ነው እንደ ውሃ ሲፈስ የነበረው። ስለዚህ 18 ሰዓት ሙሉ የስቃይ ሰዓት ነበር ለጌታችን። ደሙ ሲፈስ ነበር የጌታችን። ከሐሙስ ማታ አንስተው አይሁድ ሲመቱት ነበር ጌታችንን። በቡጢ መተውታል፣ በጥፊ መተውታል። ብቻ ያላደረጉበት የለም ጌታ ላይ። ሕማሙ፣ ስቃዩ፣ ዱላው ሁሉ የጀመረው ከሐሙስ ምሽት ስለሆነ አርብ ጧት አይደለም። በግርፋቱ ሰዓት ብቻ አይደለም፣ ከዛም በፊት ብዙ ምቶች ጌታ ላይ አርፈዋልና ብዙ ደም ፈሶታል። እንደው ሎቱ ስብሐት ተራ ሩቅ ብሲ ሰው ብቻ ቢሆን አይችሉም የደሙ መፍሰስ። ሕክምናም ላይ ያላችሁ ሰዎች ከሕክምናም ውጭ ያላችሁ ታውቁታላችሁ። ደም ብዙ ሲፈስ የሰው ልጅ ምን እንደሚሆን ወዲያው ወደ ሞት እንደሚቃረብና ከብዙ ደም መፍሰስ የተነሳ በውሃ ጥም ጎሮሮ ተንጣቷል። ይሄ ሰው መሆኑን በደንብ ያጠይቅልናል። ጌታችን
ስጋን መለኮት ስጋን መጥቶ እንዳላጠፋው መከራ እየተቀበለ ያለው መለኮትን የተዋሃደው ስጋ ፍጹም አምላክ ፍጹም ሰው መሆኑን በደንብ ያጠይቃል እና እንደ ሰውነቱ እንግዲህ ተጠምቷል ብዙ ደም ስለፈሰሰው ማለት ነው። ነገር ግን ጊዜው እስኪደርስ ድረስ ታገሰ። ውሃ ጠጡኝ ያለባት ሰዓት መስቀል ላይ ሲወጣ ነው። ከዛ በፊት ውሃ ጠጡኝ ጌታችን ያለበት ክፍል የለም የጠየቀበት ክፍል። ጌታችን ግን ውሃ ሲለምን እንደ መጽሐፍ ቅዱስ ለመጀመሪያ ጊዜ አይደለም። በነገራችን ላይ ሁላችሁ የምታውቁት ታሪክ አለ አይደል? የሳምራዊቷ ሴት ታሪክ ከሰማርያ አንዲት ሴት ውሃ ልትቀዳ መጣች፣ ኢየሱስም ውሃ ጠጪኝ አላት የሚለውን ዮሐንስ ወንጌል ምዕራፍ 4 ቁጥር 7 ላይ የተጻፈውን ማለት ነው። ውሃ ጠይቋል ከዚህ በፊት ጌታችን። እውነት ለሁለተኛ ጊዜ ነው በቀራንዮ ውሃ ሲጠይቅና እውን ከዚያ ውሃ የሚጠጣ ዳግመኛ እንደሚጠማ እያወቀ ነው አሁን ሳምራዊቷን ሴት ውሃ የጠየቃት ጌታችን። በቀራንዮስ የሚያስጠማውን ውሃ እንዲያጠጡት ነው እየጠየቃቸው ያለው አይደለም። አባ ጊዮርጊስ ዘጋስጫ በመልክአ ሕማማቱ ላይ ምን ይለዋል? ጌታችን መድኃኒታችን ኢየሱስ ክርስቶስን ዘሰአልከ ማየ እግዚኦ እምነ ሳምራዊት ብእሲት ይለዋል። አንተ ሕይወት ውሃ ሆነ ሳለ የሰውነትን ልማድ ትፈጽም ዘንድ ከሳምራዊቷ ሴት ውሃን የለመንክ ሆይ ምስጋና ይገባል። ከመትገብር ኩሉ ነገረ ትብሲት እንዘ አንተ ማየ ሕይወት ይለዋል። የሕይወት ውሃ ሆነ ሳለ የሰውነትን ልማድ ለመፈጸም ከሳምራዊቷ ሴት ውሃን ለመንክ ይላል። በጣም የሚደንቅ ነው። ይሄ በመልክአ ሕማማቱ ላይ ተጽፎ ታገኙታላችሁ። ይሄ መልክአ ሕማማቱ አሁን በሕማማቱ ምናደርሰው ማለት ነው። መልክአ ማርያም መልክአ ኢየሱስ መልኮች አይጸለዩም በሕማማት ታውቃላችሁ። ከመልካም በእነሱ ፋንታ መልክአ ሕማማት ስለሚደርስ ማለት ነው። አይተነው እንወደው ዘንድ ደም ግባት የለውም አላለም ኢሳይያስ ምዕራፍ 53 ላይ። ስለዚህ የትኛው ውበቱን ነው የምናደንቀው? ውበቱ በሕመም ውስጥ ያለውን ስለሆነ በዛ ልክ ነው የሚያስቀምጠው ማለት ነው። ስለዚህ ጌታችን ውሃ ጠየቀ። ይደንቃል። እኔ የጌታ ውሃ መጠየቁ እንዴት ነው አይደንቃችሁም? ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሰው ውሃ አጠጡኝ እያለ ሲጠይቅ ብዙ ጊዜ እኛ የምናደንቀውን ነገር እስቲ አስተውላችሁ ታውቃላችሁ? ቤተክርስቲያን መምህራን ሲያስተምሩ ሲሰብኩ አብዛኛው ሕዝብ እልል የሚለው ጌታ እንዲህ ታምራትን አደረገ ይሄን አደረገ ሲባል ነው። ግን ይሄ አይደንቅም። እኛ በጣም የሚያስደንቀን ነገር አይደለም። ምክንያቱም እግዚአብሔር እኮ የሚሳነው ነገር የለም። ስለዚህ ምኑን እናደንቃለን? የተራበን ቢያበላ አበርክቶ 5 እንጀራ 2 ዓሣ ቢያበላ ሙት ቢያነሳ ይደንቃል እንዴ? አይደንቅም እኮ። ለምን? ይህ እኮ ይቻለዋል ለእግዚአብሔር። ግን በጣም እኛም ሊደንቀን የሚገባው ምን እንደሆነ ታውቃላችሁ? የተዋረዱትን ከፍ ከፍ የሚያደርገው ጌታ መዋረዱ፣ የተራቡትን የሚያበላ ጌታ መራቡ፣ የተጠሙትን የሚያጠጣ ጌታ ተጠማው ማለቱ፣ የደከሙትን የሚያበረታ ጌታ ደከመ መባሉ፣ የሞቱትን የሚያነሳው ጌታ ምን ሆነ? ሞተ ሲባል ይሄ ነው እኛም ሊደንቀን የሚገባው እንጂ እንዴ የሞቱትን ማንሳቱ፣ የተራበን ማብላቱ፣ የተዋረደን ከፍ ማድረጉ እኮ ይሄ ለባህሪው የሚስማማው ነው። ለባህሪው የማይስማማውን ሕማም ግን መቀበሉ፣ ሞተ መባሉ፣ ተጠማሁ ብሎ ጌታ መናገሩ፣ መታመሙ፣ መሞቱ ይሄ በጣም ይደንቀናል። ጌታ ተገረፈ ሲባል ይሄ ነው ሊደንቀን የሚገባውና ጌታችን ይህን ውሃ ጠጡኝ ብሎ ሲጠይቅ በጣም የሚደንቅ ነው። ተጠማሁ እያለ ውሃን የሚጠይቀው ጌታ ነው። አስተውላችሁታል? አንድ አባባል አለ አይደል? በሀገራችን አበው የሚሉት የአባይን ልጅ ውሃ ጠማው ይላሉ። የውሃ ፈጣሪ ነው ውሃን እየጠየቀ ያለው። በደንብ አስተውሉ። በትንቢተ ኢሳይያስ ምዕራፍ 40 ቁጥር 12 ላይ ውሆቹን በእፍኙ የሰፈረ ሰማይንም በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? ኧረ እግዚአብሔር እሱ ጌታ ነው መልሱ። በትንቢተ አሞጽ ምዕራፍ 9 ቁጥር 6 ላይ አዳራሹን በሰማይ ሰራ ይላል።
ጠፈሩንም በምድር ላይ መሰረተ፣ የባህርንም ውሃ ጠርቶ በምድር ላይ የሚያፈሰው እርሱ ነው፣ ስሙም እግዚአብሔር ነው ይላል። ስለዚህ ኢየሱስ ክርስቶስ ማን ነው? የእግዚአብሔር ልጅ እግዚአብሔር ነው። ውሃን የፈጠረ እርሱ፣ ምድርን የሚያጠጣ የሚያረሰርስ እርሱ እግዚአብሔር ግን በመስቀል ላይ ሆኖ ተጠማሁ አለ። አስቀድሞ ሳምራዊቷን ሴት ውሃ ጠጭኝ ብሎ ደግሞ እንደጠየቀ 2 ጊዜ ጌታ ውሃ ጠየቀ ከፍጡር ከሰው ልጅ። የውሃ ምንጭ የሚፈልቅበት የተባለ እርሱ ክርስቶስ በዮሐንስ ወንጌል ምዕራፍ 4 ቁጥር 14 ላይ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም ብሏታል ያችን ሴት። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ ብሏታል። ስለዚህ የሕይወት ውሃ ምንጭ የሚፈልቅበት እርሱ መድኃኒታችን ግን ውሃ ተጠማሁ አለ። 40 ዓመት በበረሃ እስራኤል ዘስጋን ያጠጣ ጌታ ከአለት ላይ ውሃን እያፈለቀ በምድር ልም ባለው በሲናይ በረሃ በዛ በምድረ በዳ ውስጥ ውሃ እያጠጣ 40 ዓመት የመገበ ጌታ ውሃ ጠየቀ አይሁድን። በሐዋርያ ቅዱስ ጳውሎስ ይሄን በአንደኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 3 እስከ 4 ባለው ይገልጿል። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ ይልና ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበር አለ። ያ አለት ውሃ ሆኖ ሲያጠጣቸው የነበረው አለት አሁን መጣና ከነርሱ ውሃ ጠየቀ፣ ተጠማው አለ። የሰው ልጅ በብድራቱ ምን ይሆን የሚመልስለት? በቃና ዘገሊላ ውሃውን ወደ ወይን የለወጠው ጌታ ተጠማው አለ። 5 እንጀራና 2 ዓሣ አበርክቶ የመገበ ጌታ ተጠማው አለ። እንዴት ይደንቃል! የተጠማችውን ነፍስ የሚያረካ እርሱ ከዘላለም ጥም እኛን ሊያረካን ተጠማው አለ። መዝሙረኛው ዳዊት መዝሙር 41 ቁጥር 1 ላይ እንደተናገረው ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ እንዲሁ ወደ አንተ ትናፍቃለች። ነፍሴ እግዚአብሔርን ተጠማች ይላል። መቼ ደርሳለሁ? የአምላክንስ ፊት መቼ ያለው እያለ የኛን የነፍስ ጥማት 5500 ዘመን ሙሉ የነበሩን የሰውን ልጅ እግዚአብሔርን የማግኘቱን ጥማቱን ከእግዚአብሔር ጋር ዳግም ታርቆ የመኖሩን ጥማት የነፍሳችንን የስጋችንን ብቻ አይደል የነፍሳችንን ጥማት ለማርካት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ይህንን ቃል ተናግሮታል ማለት ነው። በደንብ አስተውሉ። ሳምራዊቷንም ሴት ጠየቀ፣ አይሁድንም በመስቀል ላይ ሆኖ ጠየቀ። እርሱ የተጠማው ከሳምራዊቷ ሴት ከጉድጓድ የሚወጣውን ውሃ እንድትሰጠው አይደለም። እርሱ የተጠማው የእርሷንና እሷ ገልብጣ የምታመጣቸው የሳምራውያንን ነፍስ ነበር። የእሷን መዳን የዛን ከተማ ሕዝብ ነፍስ ድህነት ይህን ነበር ጌታ የተጠማው። ለዚህ ነው እኮ አይሁድ መጥተው ማነው ደቀ መዛሙርቱ መጥተው ምናሉት ጌታን የሚበላ ሊገዙ ሄደው ነበር። መጽሐፉን በደንብ አንብቡት። ዮሐንስ ወንጌል ምዕራፍ 4 በደንብ ያብራራላችኋል። መጥተው ብላ ሲሉት ጌታ ምን አለ? እምበላው አለኝ፣ እናንተ ማታውቁት እኔ እምበላው አለኝ አለ። እና ይደንቀኛል። ሐዋርያቱ ምን ብለው አሰቡ? በቃ የሆነ ሰው አምጥቶለት ይሆናል በልቶ ይሆናል ብለው አሰቡ። ግን እሱ እምበላው አለኝ ያለው የሳምራዊቷን መመለስ ነው። እምጠጣው አለኝ የሚለው የሳምራዊቷን እንባ የንስሐ እንባ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠማው ያለው ድህነታችንን ነው። በመስቀል ላይ ሆኖ ደግሞ የዓለምን ድህነት ተጠማ። በደንብ አስተውሉ። የዓለምን መዳን የዓለምን ሁሉ ጌታ የተሰቀለው ስለ ዓለም ነው። ስለ አይሁድ አይደለም ወይም ስለ ሌላ፣ ለሁሉም ለዓለም ሕዝብ ነው ጌታችን። ለሕዝብም ለአሕዛብም ነው የመጣው። ስለዚህ በሲኦል በረሃ ተጥለው የተቃጠሉትን ነፍሳት ለማርካት ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠማው አለ። የኔና የናንተን የመረረውን ሕይወታችንን የሰውን ልጅ አዳምን የሔዋንን የልጆቻቸውን የመረረውን ሕይወታቸውን ለማጣፈጥ ጌታችን መራራውን ሲጎነጭ በመስቀል ላይ እናየዋለን። አይሁድ ከርቤ የተቀላቀለበትን ሐሞት በሰፍነግ አድርገው ይሰጡታል። ያንን ተጎነጨ ጌታችን። የኛን የመራራ የሆነው ሕይወታችንን ለማጣፈጥ ጌታ መራራውን ተጎነጨ። በደንብ አስተውሉ። ቢጠጡት ለዘላለም የማያስጠማውን ክርስቶስን አይሁድ ሆምጣጤ አጠጡት።
እውነተኛ የሕይወት ውሃን ክርስቶስን አይሁድ ሆምጣጤ አጠጡት። እዛው ዮሐንስ ወንጌል ምዕራፍ 19 ቁጥር 29 ላይ በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በሁሶፕም አድርገው ወደ አፉ አቀረቡለት ይለናል። እናቱ እንደው ምን ብላ ይሁን ይህን ስታይ? ይህን አስተውላችሁ ታስባችሁ ታውቃላችሁ? እመቤታችን ቅድስት ድንግል ማርያም ልጇ ተጠማው ሲል መስቀል ላይ ሆኖ አለች ከስር ከመስቀል ስር ምን ተሰምቷት ይሁን? የድንግልና ጡቶቿን ጠብቶ ያደገ ልጇ ጌታ ተጠማው ሲል እናታችንን እየታዘዘ ነው ጌታ ያደገውና ውሃ አምጣልኝ ትለው ነበር፣ እንጨት አምጣልኝ ትለው ነበር። ከኃጢአት በቀር እንደ ሰው ሆኖ ነው ያደገው ጌታ። ኃጢአታችንን ብቻ ነው ያለቀው። ሌላው እንደ ልጅ እናቱን ታዞ እኮ ነው ክርስቶስ ያደገው። አይደንቃችሁም? ትህትን ነው። ውሃውን በልብሱ እያደረገ እንጨቱን በንፋሳት አውታር እያሰረ ያመጣላት ነበር። እንዲህ ያደረገ ልጇ በመስቀል ላይ እንደ ብራና ተወጥሮ አይሁድ ያ ሁሉ መከራ አጽንተውበት የሞት ጣር ላይ ሆኖ ለመሞት እየጣረ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠማው ሲል ምን ታድርግ? አስተውላችሁታ? በጣም የምትወዱት የእናንተ ወዳጅ እንደው ተጠማሁ ቢላችሁ በሆነ ሁኔታ በሆነ አጋጣሚ እንዴት ነው ውሃ ቸኩላችሁ የምታመጡለት? እንደው ባይኖር አጠገባችሁ እንኳን እንዴት ነው ሩጣችሁ ካለበት ገዝታችሁ ለማምጣት? አንድ ምስኪን የኔ ቢጤ መንገድ ላይ ወድቆ ተጠማሁ ቢላችሁ ምንድን ነው የምታደርጉለት? እናት ነች። አንድ ልጇ ነው በመስቀል ላይ ተወጥሮ እያየችው ነው። ደም ከራስ ጠጉሩ እስከ እግር ጥፍሩ በደም ተነክሮ ተጠማው የሚለው ቃል ከአንደበቱ ሲወጣ ስትሰማ እመቤታችን ቅድስት ድንግል ማርያም ምን አይነት ሐዘን ተሰምቷት ይሆን? እንደው በእሷ ቦታ ሆነን ማሰብ በእርግጥ አንችልም። የእናትነት ከእናትነትም በላይ የሆነ ነገር ስላለ እዛ ላይ እና ልጇ ተጠማው እያለ ነው በመስቀል ላይ። እንግዲህ ዛሬ ይህንንም ድምፅ እኛ እንሰማለን። ሁሌም በጆሮአችን የሚያቃጭል ነው ይህ ድምፅና ምላሻችን ምንድን ነው? ዛሬስ ሳምራዊቷ ሴት አልሰጠችም። እንደውም ጉርጋዱ ጥልቅ ነው፣ ኬታ አምጥተህ ትቀዳለህ? ይህንን ውሃ ከሰጠን ከያዕቆብ አንተ ትበልጣለህን ነበር ስትል የነበረው የያዕቆብን አምላክ ማለት ነው። ዛሬስ እኛንም ይጠይቀናል ጌታ። ተጠማሁ ይላል። ይህ ድምፅ ሁሌም በጆሮአችን፣ ይህ ወንጌል በተነበበ ቁጥር ወይም ባነበብነው ቁጥር ይህ ድምፅ በጆሮአችን ያቃጭላል። ምንድን ነው የምንሰጠው? አይሁድ ሆምጣጤ ሰጥተውታል። እኛ ደግሞ ምንድን ነው የምንሰጠው ይሁን ለጌታ? በደንብ አስተውሉ። ጌታ የተጠማው የእኛን ድህነት ነው ብለናል። አንደኛ ጢሞቴዎስ ምዕራፍ 2:3 ላይ ጳውሎስ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ስለ ምልጃ ይናገርና ስለዚህ ጌታ ምን እንድንል ይፈልጋል? ሰው ሁሉ እንዲድን እውነቱን ወደ ማወቅ፣ ሐሰቱን ከእውነቱ ለይቶ እውነቱን አውቆ ወደ ድህነት እንዲመጣ ነው። ስለዚህ ተጠማው እያለ ያለው ጌታ የኔና የናንተን ድህነት ነው። የሚጠማው የንስሐን እንባ ነው። ምን ትጠጣለህ ብሎታል እኮ ሙሴ በየዋህነት እግዚአብሔርን አይደል? ምን ብሎ መለሰ እግዚአብሔር? ንስሐ የሚገባ ሰው ንስሐ ሲገባ የሚያፈሰው እንባ አለ፣ ያንን እንባ እጠጣለሁ አለ ጌታ። ይህንን ነው የሚጠጣው። የፈለገው እርሱ ይሄ ነው። የተጠማው የዓለምን ድህነት ነው። ከታች ሆነው የሚሳደቡ የአይሁድን ገርፈው ሰቅለውት ድጋሚ በምላሳቸው ከመሬት ላይ ቆመው የሚዘባበቱ በምላሳቸው ዳግ የሚገርፉትን የእነርሱን መዳን የእነርሱን መመለስ ነው ጌታ የተጠማው። ጽድቅን የተጠማው፣ ፍቅርን የተጠማው፣ እምነትን የተጠማው፣ ፍሬን፣ መልካም ምግባርን፣ ንጽህናን ነበር የተጠማው። ንስሐ የሚገባ ሰው ነበር ያጣው ጌታ እና ይህን ምሳሌ አስቀድሞ ተናግሯል። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው፣ ፍሬም ሊፈልግባት መጥቶ ምንም አላገኘም ይላል።
ሁላችሁም እንደምታውቁት የሕማማት ሳምንት ሲጀምር ያው እሁድ ከሰዓት ነው የሚጀምረው ከ6 ሰዓት በኋላ ባለው። ስርዓቱ ግን ቅዳሜ ሌሊት በሆሳና ይጀምራል። አብዛኛው ስርዓት ከዚህ ይጀምራል። ሆሳና ራሱ የሚመራው በግብረ ሕማማቱ ነው፣ በሕማማቱ ነው ሁሉም ነገር የሚመራው። ወንጌሉ ምኑ የሚመራው በግብረ ሕማማቱ ነው። ክልከላ ያለባቸው ነገሮች ደግሞ ከእሁድ 6 ሰዓት አንስቶ ይጀምራሉ። ሕማማቱ መታሰብ ይጀምራል ማለት ነው። ስለዚህ ሰኞ ዕለት ደግሞ ጌታችን መርገመ በለስ ያደረገበት ይታሰባል። ሰኞ አንጽሖተ ቤተክርስቲያንን ያነጻበት ቤቴን የወንበዴዎች ቤት አደረጋችኋት ብሎ፣ ማክሰኞ ደግሞ ምን አድርጓል ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ በተጨማሪ መርገመ በለስ የሆነበት ነው። ተራበ ጌታ። ከዛ ወደ አንዲት በለስ ሄደ፣ ምንም ፍሬ አላገኘባትም። ለዘላለም ፍሬ አይገኝብሽ፣ ረገማት፣ ወዲያውኑ ደረቀች ይላል። እንግዲህ በዛ የተመሰሉት አይሁድ ናቸው። በበለስ የተመሰለው እስራኤል ዘስጋ ነው። ፍጻሜው ደግሞ እኛ ነን። እውነት ነው። በሉቃስ ወንጌል ምዕራፍ 13 ቁጥር 6 ቅድም ያነበብኩላችሁ ወደዛች ወይን አትክልት ወደዛች ሄዶ ጌታ ፍሬ ፈለገባት፣ መጥቶ ምንም አላገኘም። 3 ዓመት ሙሉ መጣ፣ ምንም አላገኘም ይላል። 3 ዓመት ከ3 ወር ሙሉ አይሁድን ጌታ አስተማራቸው። 3 ዓመት ሙሉ ጌታ ከአይሁድ ጽድቅን ፈለገ፣ ከአይሁድ የንስሐ ፍሬን ፈለገ፣ ከአይሁድ መመለስን ፈለገ። ግን ምንም አላገኘም። በትንቢተ ኢሳይያስ ምዕራፍ 5 ቁጥር 1 ጀምሮ ለወይኔ ያላደረኩለት ምን አለ እንዳለ በወይን መስሏቸዋል። ኮተኮትኩለት፣ ድንጋዩን አወጣውለት፣ ፍግ ሰጠውት እያለ ይናገራል። መጭመቂያ ጉድጓድ ማስኩለት ይላል። ለወይኔ ምን ያላደረኩለት ነገር አለ? እስቲ በእኔና በወይኔ መካከል ፍረዱ ነው እንደሚለው ትንቢተ ኢሳይያስ ላይ ይደንቃል። በወይን መሰላቸው። ብዙ ተንከባከበ፣ ብዙ መልካም አደረገ፣ ድንቅ ድንቅ ታምራትን አደረገላቸው። ቢራቡ አበላቸው፣ ቢታረዙ አለበሳቸው፣ ቢጠሙ አጠጣቸው፣ ቢታመሙ ፈወሳቸው። ጌታ ቢሞቱ ከሞት አስነሳቸው። የዘላለምን ሕይወት ሊሰጣቸው መጣ ጌታ። 3 ዓመት ከ3 ወር በኪደተ እግሩ እየቀደሰ አስተማራቸው። ነገር ግን የንስሐን ፍሬ አላገኝም ጌታ። በጣም ይደንቀኛል። አሁንም በዚህ በመልካ ኢየሱስ ላይ ምን የሚል ድንቅ ነገር አለ መሰላችሁ? በሰው ፍቅር ጥም ሰላምታ እያቀረበ ነው። መልክ ማለት ቅድም እንዳልኳችሁ ከራስ ጠጉር እስከ እግር ጥፍር ያለውን እያነሳን የምናመሰግንበት ነውና ሰላም ለጉሬ ከሚለው ላይ ሰላም ለጉሮሮ የሚለው ላይ ምን ይላል? በሰው ፍቅር ጥም ለሚታመም ጉሮሮህ ሰላምታ ይገባል ይላል። በማን ጥም? በሰው ፍቅር። እንደኛ በውሃ ጥም አይደለም፣ በተራ በምድራዊ ውሃ ጥም አይደለም። ጌታ የሚጠማው የኛ መመለስ ነው፣ የኛ መዳን ነው ክርስቶስን የሚጠማው። ስለዚህ ጌታችን ተጠማ፣ ዛሬም ይመጣል ወደኛ ህይወት። 3 ዓመት የተባለው ወደኛ ህይወት ሲመጣ የልጅነት የጎልማሳነትና የሽምግልና ዘመናችን ነው። በእነዚህ ሁሉ ዘመናት ክርስቶስ ወደኛ ይመጣል። ምን ያገኛል ይሆን? በልጅነታችን በወጣትነት እድሜያችን ይፈልገናል። በጎልማሳነታችን ይፈልጋል ወደ ቤቱ እንድንመለስ፣ ወደ ንስሐ እንድንመለስ፣ ወደ ስጋው ደሙ እንድንቀርብ ይፈልጋል። በስተርጅናም ይመጣል። በእኛ ላይ ተስፋ አይቆርጥም ክርስቶስ። እንዴት ያለ ሩሩ መሐሪ አምላክ ነው። በሶስቱም ዘመናችን ይመጣል። ግን የትኛው ዘመን ላይ ነው እኛ ለክርስቶስ ምቹ ሆነን መልስ የምንሰጠው? ተጠማሁ ለሚለው ቃል መልስ የምንሰጠው እንደ አይሁድ ነው? ምንድን ነው የምናደርግለት? በደንብ አስተውሉ። እርሱ የተጠማው እነሱን ነበር ይለናል ቅዱስ አውግስጢን። ተጠማው ሲል አይሁድ ሆምጣጤ ሰጡት፣ እርሱ ግን እየተጠማ የነበረው እነርሱን ነበር፣ የእነርሱን መዳን የእነርሱን መመለስ ነበር ይላል። ከዛ እነሱ ሆምጣጤ በሰፍነግ አድርገው ሰጡት። ዛሬም ይሄን ቃል እየሰማን ልባችንን የምናደነድን ሰዎች፣
ዛሬም ይሄ ቃል ያልሰበረን ሰዎች፣ ዛሬም ንስሐ ለመግባት ቀጠሮ ምንሰጥ ሰዎች፣ ዛሬም የጌታን ስጋና ደም በዕለተ ዓርብ ስለኔና ስለናንተ የቆረሰውን በዕለተ ዓርብ ስለኔና ስለናንተ ያፈሰሰውን ይህን ደም ለመቀበል ምናመነታ ሰዎች ከአይሁድ ምንም የተሻለ ነገር የለን። አሁን እነሱ በሰፍነግ አድርገው ነው ሆምጣጤ የሰጡት። እኛ ደግሞ በልባችን ሰፍነግ ሞልተን እንደ አይሁድ እያቀረብንለት እንዳይሆን እንጠንቀቅ። ምን እየመለስን ነው ለዚህ ለጌታ ጥያቄ? የተጠማኸው በእኔ በደልና ስለኔ ነው እያልን ሕማሙን ዘወትር ማሰብ ያስፈልጋል። ይህን ስናስብ ደግሞ እሱን የሚያረካውን ነገር እንስጠዋ። ዕለተ ዓርብ መስቀሉ ስር ሆናችሁ ይህን ድምፅ ብትሰሙ ለጌታ አትሰጡትም? እውነት ስጋዊ ውሃ ቢሆን የጠማው አትሰጡትም? ትሰጡታላችሁ። ይህን ከማድረግ ወደ ኋላ አትሉ። ዛሬም እኮ እየጠየቀ ነው ጌታ። ተጠማው እያለን መች ነው የምንሰጠው? አልፈነው እኮ እየሄድን ነው ጌታን። ተጠማው እያለ እኛ ረግጠን ባልሰማ እያለፍን ነው። ንስሐ ካልገባ ጌታ ተጠማው እያለ ረግጠ እያለፍከው ነው። ምንም ጥርጥር የለውም። ስጋና ደሙን ማትቀበል ከሆነ ማትቀበይ ከሆነ ተጠማው እያለ ጌታ ረግጠሽ እያለፍሽ ነው። ረግጠ እያለፍክ ነው። ሌላ ምንም አዲስ ነገር የለውም። ስለዚህ ህይወታችን ለእርሱ እንዴት ነው? ሆምጣጤ የተደባለቀበት ነው? የሚያነክስ ልብ ነው? ዛሬም በሁለት ሐሳብ ልመለስ አልመለስ፣ ንስሐ ልግባ አልግባ፣ ስጋውና ደሙን ልቀበል አልቀበል። ዛሬም ሺህ የሆኑ ምክንያቶችን እየደረደርን ይሁን ያለ ምክንያት እንዲሁ በጸጋ የተሰጠንን ስጋና ደም መስፈርት እያወጣን ምክንያቶች እየደረደርን እንደ ውስጥ ራሴን ላስታክል እያልን ዛሬም በሞኝነት መንገድ ውስጥ እየተመላለስን በሁለት ልብ እያነከስን ይሁን። ለውለታው ለፍቅሩ ምንድን ነው ምን ከፍለው? ክፈሉኝ ያለው ነገር የለም። ወርቅ ስጡኝ አላለም። ብር አድርጉልኝ አለ። እኔ ነፍሴን ሰጠኋችሁ፣ ስለዚህ እናንተ በብድራቱ ይህን መልሱ እኮ አላለም። ስጋዬን ሰጠኋችሁ፣ ደሜን ሰጠኋችሁ፣ ምን ትሰጡኛላችሁ አላለም። የሰጠኋችሁን ውሰዱ፣ በቃ ያ እኮ መልካም ማድረግ ነው አለ ጌታ። በጣም የሚገርም ነው። እንደው ሮማውያን ለሚሰቅሏቸው ሰዎች የሚውሉት አንድ ውለት አለ። በመስቀል ላይ ወንበዴዎችን ሲሰቅሉ ያው ክርስቶስ ከመሰቀሉ አስቀድሞ በመስቀል ይሰቅሉ ነበር። የወንበዴዎች የሌቦች መቀጫ ነበረ መስቀልና ለወንበዴዎቹ የሚውሉላቸው ውለታ ምንድን ነው? ይሄ ራሳቸውን እንዲስቱ የስቃይ ማስታገሻ አድርገው ያጠጧቸዋል። ያንን ሲያጠጧቸው እንደ ሰከረ ሰው ህሊናቸውን ይስታሉ። ስለዚህ ያ ከርቤ የተቀላቀለበትን መራራ ሐሞትን አምጥቶ ይሰጧቸዋል። ያኔ ራሳቸውን ይስታሉ፣ ህመሙ አይሰማቸውም፣ በዛው ነፍሳቸው ከስጋቸው ይለያል። ጌታ ግን በደንብ አስተውሉ፣ ቀመሰ፣ አልጠጣውም። ስቃዩ እንደ ተራ ሩቅ ብእሲ አይደለምና አልጠጣም። ጌታችን መድኃኒታችን ኢየሱስ ክርስቶስ በእንደ ወንበዴ ጠጥቶ ሎቱ ስብሐት ክብር ምስጋና ለስሙ ይሁንና ራሱን ስቶ ራሱን ባለማወቅ ውስጥ አይደለም ነፍሱን ከስጋ እስከ መጨረሻው ተፈጸመ ብሎ በራሱ ፍቃድ ነው ጌታ ነፍሱን ከስጋው የለየው። 5500 ዘመን የነበረውን የአዳም የነፍስን ጥማት ማለፉን ለማመልከት ጌታ ስጋና ደሙን ሰጥቶናል። ዛሬ ከጎኑ ውሃና ደም ፈሰሰ ይለናል። ተጠማው ይላል፣ ከጎኑ ግን ውሃና ደም ይፈሳል። እንዴት ይደንቅ! ዛሬም ዕለተ ዓርብን መራራ ኮሶ የሚጠጡ ሰዎች አሉ። ኮሶ ታውቃላችሁ ምን ያህል እንደሚመር? እሱን እየጠጡ የጌታን መከራ የሚያስቡ ሰዎች አሉ። ግን በደንብ አስተውሉ። እሱን አናድርግኛ። አቅሙ ማን ይሄን ማድረግ አቅማችን ያን ያህል ስለሆነ በዚህ ልክ የሚያስቡት አለ። ግን አሁንም መራራ ነገር ጠጡ አይደለም ጌታ ያለው፣ እውነተኛውን ስጋና ደሜን ተቀበሉልኝ ያለው፣ ሌላ አይደለም። በዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ ምን ይላል? ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣል። ምንድን ነው ወደሱ ሄደን የምንጠጣው? የተጠማ ወደ እኔ ይምጣ አለ እኮ። ካልተጠማን አንመጣም።
የእሱን ፍቅር ካልተጠማን ምሕረቱን ያደረገልንን ውለታ ይቅርታውን እያሰብን ካልተጠማን አንመጣ። ፍቅሩን የተጠማ የክርስቶስን ውለታ እያሰበ በፍቅር የተጠማ ሰውማ ይመጣል። ወደ ምን? ወደ ንስሐ ይመጣል። ወደ ምን? ወደ ጌታ ሥጋና ደም። ያ ካልሆነ ግን እንደ አይሁድ ነን። ትላንት ጌታን እንደሰቀሉት አይሁድ ምንም የምንሻለው ነገር የለም። ሳምራዊቷ ሴት እንኳን በጣም ትሻላለች። አዎ ሥጋዊ ውሃ አይደለም የሰጠችው ለጌታ። ተጠማው ላለ ውሃ ጠጪኝ ላላት ጌታ አንድ ከተማ ሕዝብ ገልብጣ አመጣችለት። እህቶቼ አያችሁ ይቺን ሴት? ራሷን ብቻ አይደለም ያዳነችው፣ ሚስጥሬን ሁሉ ያዋየኝ የልቤን ሁሉ የነገረኝን እንጃ ኑና እስቲዩልኝ እንጂ እሱ ክርስቶስ ይሆንን አለችና ሳምራውያንን አንድ ከተማ ሕዝብ ወደ ክርስቶስ ገልብጣ አመጣች። በእርሱም አመኑ፣ ከነሱ ጋር እንዲቆይ ለመኑት ይላል። ብዙ ታምራትን አደረገላቸው፣ ጌታን አገኙት። ዛሬ ክርስቶስን ሰዎች እንዲያገኙ መንገድ እየከፈትን ነው? መንገድ እየዘጋን ነው? እህቶቼ ምን እያደረግን ነው? ምን እያደረጋችሁ ነው? ያንን ክርስቶስ እናንተ ስታገኙት ነው እኮ ለሌላው መስበክ የምትችሉት አደለ? የቀመሰውን ነገር ነው የሰው ልጅ ይጣፍጣል ብሎ ለሌላ ሰው የሚጋብዘው። እናንተ ያልተቀበላችሁትን የጌታ ሥጋና ደም ሌላ ሰው መጥቶ ተቀብሎ እንዲድን የመስበክ አቅም አይኖራችሁም እናንተ ሕይወት ውስጥ ከሌላችሁ። ከዛች ሳምራዊቷ ሴት በጣም ልትማሩ ያስፈልጋል። ሁላችንም እንማርበታለን። በእርግጥ ግን በተለይ እህቶች ሴት ነችና ስለሷ በደንብ ዮሐንስ ወንጌልን 4ን እያነበባችሁ ልትደነቁ ያስፈልጋል። አንድ ከተማ ሕዝብ ነው የመለሰችውና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አምስተኛ የተናገረው ቃል ይሄ ነው። ስለኔና ስለናንተ ፍቅር በመስቀል ላይ ሆኖ መጠማቱ፣ ስለ አይሁድ መመለስ መጠማቱ፣ ትንቢቱ ይፈጸም ዘንድም ተጠማው ማለቱን በዚህ ክፍል አይተናል ማለት ነው። እንግዲህ ጥሙን የምናረካ እውነተኛ ወዳጆቹ እንድንሆን እግዚአብሔር አምላካችን ይርዳን።